አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? ግንዛቤ ያህል ይሄንን ልበላችሁ። አብይ አህመድ እናቴ 7ኛ ንጉስ ትሆናለህ ብላለችኝ አለ። አልተሳሳትም እኮ እናቱ ተሳስታለች። አልተሳሳትም። ግን ጠንቋይ ናት ምናምን የምትሉ ያ አይደለም ኬዞ። ሳይኮሎጂውን ልብ ብላችሁ አዳምጡ። ሳይኮሎጂው እንደሚነግረን እናት ልጇን ከፍ ከፍ እያረገች ከፍ ከፍ እያደረገች ልጇ ለእናቷ ንጉስ ነው አላለ ሞራል እየሰጠች አላደለ ጥንካሬ እያሳየች ያች እናቱ አሳደገችው። ሁለተኛ በፊውቸር መነገርም ካልክ ትክክል ነው። ቦታውን አግኝቷል። ከፍ ትላለህ ማለት ነው። ንጉስ ትሆናለህ ማለት ከፍ ትላለህ ማለት ነው። ከፍታው ላይ ደርሷል። እንግዲህ ምን አይነት ንጉስ የሚለውን መመርመር እና ምን ማለት የእናንተ ፋንታ ነው እንጂ ስፍራውን አላጣውም። ግን አንድ ነገር ልንገር፣ ስንት ልጅ አለ አንድ ብርጭቆ አንድ ስኒ ቢሰብር ስብር በል እንደወጣህ ቀር አንተ እኮ አትረባም። የምትረባ አይደለህም። ድንጋ ጋድሚያ አንተ ተኝተህ እየዋልክ ምን ስንቱ ነው የሚባለው? ወላጅ እኮ ማይለው የለም። ልንገርህ አይደል? ወላጅ የተለያየ አመለካከት አለው። ኢትስ ዲፔንድ። ካው በኋላ ተማር። ልጅህን ንጉስ ትሆናለህ እያልክ ነው ማሳደግ ያለብህ እንጂ አፈር ብላ እንደወጣ ቀር ባጭር ቅር እየተባለ እሱም እናቱን እያነገለ ያደገ ልጅ እንኳን ንጉስ ሊሆን ቀርቶ ለምንም አይሆንም። ይቅርታ አድርግልኝ፣ ለምንም። ምክንያቱም ዝሬት የሚባል ነገር አለ። ሰው የሚዘራበትን ነው የሚሆነው። ይሄ አይረባም እባክህ እየተባለ ያደግን ስንቶች ነን ንገረኝ እስቲ። ስንቶች ናቸው ወንድምና እህት እየተዳቀቀ ያደገው ንገሩ። ስንቶች ናቸው ወላጆቻቸው አፈር ብላ እንደወጣ ቅር አትድውይ አንደንቆሮ አንተ አህያ እያለ ያደገ። ይቅርታ አድርግልኝ። ስለዚህ የአብይ እናት ሪሊ ብትኖር ጥሩ ሳይኮሎጂስት ትሆነን ነበር ብዬ ገምታለሁ። ጥሩ መልካም ብዙ እናቶችን ትመክርልን ነበር። ውዶችዬ ስለምወዳቸው ነው የነገርኳቸው፣ ሌላ ጉዳይ አይደለም። ባይ ባይ። ይህን ለመገለበጥ የሚፈልግ ማን እንደሆነ አይታችኋል። አብይ አይገለበጥም። ውድ ጠቅላይ ሚኒስትራችን እየገለበጠ ይኖራል። እንደ ሃይማኖተኛ ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካከለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው